ሐሰተኛ ማህተሞችና ቴተሮችን በመጠቀም ሐሰተኛ ሰነዶችን ሲያዘጋጁ የነበሩ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የቦሌ ክፍለ ከተማ ፖሊስ መምሪያ ከብሔራዊ መረጃ ደህንነት አገልግሎት ጋር በመተባበር እንዲሁም የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ በጥናት ላይ ተመስርተው ባደረጉት ክትትል የልዩ ልዩ ተቋማት ሐሰተኛ ሰነዶችን ሲያዘጋጁ የነበሩ ተጠርጣሪዎችን በቁጥጥር ስር መዋላቸው ተገልጿል። አላዛር ሰለሞን የተባለ ወንጀል ፈጻሚ በቁጥጥር ስር የዋለው መስከረም 15 ቀን 2018 ዓመተ ምህረት በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ 4060 የጋራ መኖሪያ ቤት ውስጥ ከጠዋቱ 4 ሰዓት ላይ ነው። ግለሰቡ ተከራይቶ በሚኖርበት ቤት ውስጥ የተለያዩ የመንግስትና የግል ተቋማት ሐሰተኛ ማህተሞችና ቴተሮችን በመጠቀም ልዩ ልዩ ሐሰተኛ ሰነዶችን እንደሚያዘጋጅ ፖሊስ የደረሰውን መረጃ መነሻ በማድረግና አስፈላጊውን መረጃ በማሰባሰብ የህግ አግባብ ተከትሎ ባደረገው ብርበራ ብዛታቸው 50 የሚሆኑ የተለያዩ ተቋማት ማህተሞችና ቲተሮች እንዲሁም ሐሰተኛ ሰነዶችን ለማዘጋጀት ሲጠቀምበት የነበረ ኮምፒውተር፣ ፕሪንተርና ሌሎች ቁሳቁሶችን ጭምር በኤግዚቢትነት ይዞ ምርመራ መቀጠሉን የቦሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። ከተያዙት ሐሰተኛ ሰነዶች መካከል የኢሚግሬሽንና የዜግነት ጉዳይ መስሪያ ቤት፣ የአዋሽና የንብ ኢንተርናሽናል ባንኮች ልዩ ልዩ ሰነዶችን ጨምሮ የክልልና የዞን አስተዳደሮች ሰነዶች እንደተያዙ ታውቋል። በተመሳሳይ ዜና የኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትል ክፍለ ከተማው ወረዳ 4 ልዩ ቦታው ዓለም ባንክ አካባቢ ዘሪሁን ገብረ ማርያም ምንተስኖት ለማ ጸጋዬ ጋዲሳና ባንታ አምላክ ግርማ በመኖሪያ ቤት ውስጥ የተለያዩ ሐሰተኛ ሰነዶችን ሲያዘጋጁ እጅ ከፈንጅ ይዞ ምርመራ እያጣራ መሆኑን መምሪያው ገልጿል። የኮልፌ ቀራኒዮ ክፍለ ከተማ የ11ዱም ወረዳዎች የአዲስ ከተማ ክፍለ ከተማ የወረዳ 13 የጉለሌ ክፍለ ከተማ የወረዳ 5 የንፋስ ስልክ ላፍቶ ክፍለ ከተማ የወረዳ 1 እና 2 የነዋሪነት መታወቂያዎች የሸገር ከተማ አስተዳደር የፉሪ ከተማ የወረዳ 2 የአማራ ብሔራዊ ክልላዊ መንግስት የስልጤ ዞን ክብ ማህተሞች የልደት ካርዶች የአዲስ አበባ ዩኒቨርሲቲ የትምህርት ማስረጃዎች የሰነዶች ማረጋገጫ ልዩ ልዩ ሰነዶች እንዲሁም ሐሰተኛ ሰነዶችን ለማዘጋጀት የሚጠቀሙባቸው 2 ፕሪንተሮች 2 ኮምፒውተሮች 1 ላፕቶፕ 3 የመታወቂያ መቁረጫ መሳሪያ በኤግዚቢትነት ተይዟል። ከወንጀል ድርጊቱ ጋር በተያያዘም ተሳትፎ ያላቸውን አብርሃም ጋዲሳ፣ ታጋይ ታደሰም፣ መንገሻ ሽመልስ፣ ገብረ ማርያም አመርጋም፣ ሚፍታህ ጆሃር፣ ዮሐንስ ተስፋዬ፣ ገነት ዋለልኝ፣ የታገሱ አያሌው፣ ፍርዴሳ መገርሳ የተባሉ ተጠርጣሪዎችን በቁጥጥር ስር መዋላቸው ታውቋል። መኖሪያ ቤት የሚያከራዩ ግለሰቦች የተከራዩን ማንነት የማጣራትና የማረጋገጥ ግዴታ እንዳለባቸው ፖሊስ አስታውቆ ህገወጥ ተግባራትን በማጋለጥ ጥቆማ በመስጠት ረገድ ህብረተሰቡ እያደረገ ያለውን ልምድ ሊያጠናክር እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል።